ምን እያረግሽ ነው ምናምን ስሉ የሆነ ነገር ነው የሚያወራው እና ለዛ ነው የሚያሳጥሩ እና መጀመሪያ ስጋውን በውሃ እንደዚህ ትጥዳለህ። ከዛ በኋላ ደግሞ ሽንኩርቱን አንድ አራት ሽንኩርት ምናምን ድቅቅ አድርጋ ትከትፍና ትጠብሳለህ። ዘይት ትጨምራለህ። ከዛ ያንን ባቄላ ደግሞ ፍሬሽ ከሆነ አብራ ከሽንኩርት ጋር ታበስላለህ ማለት ነው። ከዛ ስጋው ሲበስል ደግሞ የስጋው ውሃ አለ። ውሃ ጨመር አድርገው ለሩዝ ስለሚያስፈልግ ደግሞ ሩዝን ደግሞ ከዘይት ጋር ለብቻው ትጠብሰና ወይም ከባቄላ ጋር ትጠብሳለህ። ባቄላ ትንሽ ከበሰለ በኋላ ሩዙን ጨምራ ትንሽ ትጠብሳለህ፣ ደቂቃ ሰጥታ ማለት ነው። ከዛ በኋላ ያንን የቀቀልኩን ስጋና ውሃም ደግሞ ትጨምራለህ ማለት ነው። ስጋ ምናልባት በጣም ከበሰለ ስጋው ለብቻ ታስቀምጠውና ውሃ ታደርጋለህ። ሩዙ ሲበስል